አንዳንድ ከተሞች በድንጋጌና በባለስልጣናት ይገነባሉ፣ ሌሎች ደግሞ በትውልዶች ልብ በማንነት በመስዋዕትነት ይታነጻሉ። አዲግራት የዚህኛው ሁለተኛው እውነት ሕያው ምስክር ናት። ቀንዳሮ የተራራው መስቀል በግርማ ሞገስ ከመብራቱ በፊት፣ የዩኒቨርሲቲ የመማሪያ ክፍሎች ከመታነጻቸው በፊት፣ ዘመናዊት ኢትዮጵያ ከመወለዷም በፊት አዲግራት ነበረች። ለመሆኑ አንዲት ከተማ የ500 ዓመታት ታሪክ ማዕበልን፣ ዝምታና የዘመን ፈተናን አልፋ ማንነቷ እንዴት ጠብቃ ትቆያለች? ዳግመኛች አልማ ለመነሳት የምታገኘው ጉልበት ከየት የመነጨ ነው? በ16ኛው ክፍለ ዘመን አዲግራት የኢትዮጵያ ደጋማ ክፍሎች ከቀይ ባህር ጋር የማያገናኙ ታሪካዊ ንግድ መስመሮች ላይ በግርማ ሞገስ ቆማ ነበር። አካባቢው በፈተናዎች ሲናወጥም እንኳን ማህበረሰቡ ቋንቋው፣ እምነቱና ባህሉ በጽናት ጠብቋል። በተለይም የደጃዝማች ስብሐት ወልዱ ታላቅ አሻራ ከተማዋን የሰሜን ኢትዮጵያ ፖለቲካና የንግድ እምብርት አደረጋት። ከደጃዝማች ስብሐት ጥንታዊ ታሪክ እስከ ወርድ ፋንቴ የቀልድ ታሪኮች አዲግራት የክብር ምድር ናት። ይህ የአዲግራት ታሪክ በመጽሐፍ ብቻ የተጻፈ አልነበረም። በዜማ፣ በተራራ፣ በገዳማትና በሰዎች ልባም ተቆርጾ ይኖር እንጂ የአርቲስት ገብረ እግዚአብሔር ገብረ ጻድቅ ውብ ዜማዎች የከተማው ነፍስ አቀነቀኑ። በዚያ በለመደው የካሳሁን ሙዚቃ ቅንብር ታጅቦ የሚደምቆ ማራኪ ቁሩሳ ቢልኪ ሀብኒ ካብትሕም ባሻ ዜማዋ የትውልድና ናፍቆት ስሜት አስተጋባ። በዙሪያ የቆሙት የዝባና ሰፈ፣ የአራእና የአሲምባ ተራሮች ለከተማዋ የተፈጥሮ የጀግንነት አክሊል ሆነው ቆመዋል። ከጥንታዊ የጉዳጉዶ መንፈሳዊ ብርሃን ታሪክ እንደ አባ ጎበዝ፣ እንደ ብዙ ቀበሌ 01 ሐዲሽ ዓድና ካምቦ ሰፈሮች የዕለት ሕይወት ጅማሮ እያንዳንዱ ስፍራ የራሱ የሆነ ትንፋሽ አለው። ጽንሰታ ጫናዱ የእውቀትና የትውልድ መቀረጫ አውዳማ ሲሆኑ እንደ ንቁፎ በአንድነትና በትጋት የሚኖሩባት ነህቢ፣ ቡኮት፣ ዓዲ ዓመተ ክርስቶስ፣ ቤት ማርያ፣ ጎልዓ፣ በዓቲ፣ ቀንዳዕሮ ደግሞ የአዲግራት ታሪክ በእምነት በፍቅርና በጽናት የተቀረጹባቸው ሕያዋን ምስክሮች ናቸው። እዚህ ምድር ላይ ኦርቶዶክስ፣ ካቶሊክና ሙስሊም በአንድነት በፍቅርና በታላቅ ኅብረት ይኖራሉ። ልዩነት ውበት እንጂ ልዩነት መለያየት ያልሆነባት የእምነትና የሰላም ማማ ሆነች። በመስቀሉ ድግስ የሚበራው ደማቅ ችቦ፣ በጥምቀት የሚደምቀው የውሃ በረከትና የነጭ ነጠላ ውበት፣ ይህ ሁሉ አዲግራት ከተማ ብቻ ሳትሆን የትውስታ የባህልና የመንፈስ ሀገር መሆኗን ያሳያል። በ21ኛው ክፍለ ዘመን ደግሞ ይህ ታሪክ አዲስ ምዕራፍ ወለደ። ወልዋሎ አዲግራት ዩኒቨርሲቲ ዕውቀትና ዕድልን ፍለጋ ለሚተጉ ወጣቶች አዲስ ፋኑስ ሆነ። ነገር ግን ታሪክ የአዲግራት ላይ በድጋሚ ከባድ ፈተና ጣለባት። ግጭቶች መጡ፣ ጦርነት መጣ፣ ትምህርት ተቋረጠ፣ ህልሞች ቆሙ። መፈናቀልና ዝምታ አደባባዮችን ወረሱ። የመማሪያ ክፍሎችና የእግር ኳስ ሜዳዎች ያለ ሰዎች ቆሩ። ነገር ግን ትውስታ መሸነፍን አልፈቀደም። ታሪክ ከተማውን ደጋግሞ ቢፈትናትም እያንዳንዱ ትውልድ ከመሸነፍ ይልቅ መልሶ መገንባትን መረጠ። በዚያ ጨለማ ውስጥ እንኳን ማህበረሰቡ ቋንቋን፣ ባህሉን፣ የመስቀል በዓሉና ታሪኩን ጠብቆ ቆየ። ምክንያቱም በዚያ ቅጽበት ባህል ማለት የመቋቋም አቅም፣ ማንነት ደግሞ የተጋድሎ ጋሻ ነበርና። ወልዋሎ አዲግራት ዩኒቨርሲቲ ከከፍተኛ የትምህርት ተቋምነት በላይ ሆነ። ከተማዋ ለነገ የገባችው ታላቅ ቃል ኪዳን እንጂ በእውቀት እንገነባለን፣ በባህላችን እንነሳለን፣ በትውስታችን ታሪክ እንቀይራለን። የስነ ልቦና ማህበረሰብ ተመራማሪዎች የጋራ መቋቋም አቅም ኮሌክቲቭ ሬዚሊያንስ ይሉታል። አንድ ማህበረሰብ ትምህርት ቤቶቹ፣ እሴቶቹ፣ ማህበራዊ ትስስርና ታሪኮቹ በሕይወት ካሉ ከማንኛው ስብራትና ማዕበል በላይ በፍጥነት ያገግማል። ዩኒቨርሲቲ ማለት የሥራ ዕድል መፍጠሪያ ብቻ አይደለም፣ የነገ ተስፋና በራስ መተማመን መልሶ መገንቢያ ምሰሶ እንጂ። ከዚያም ታሪክ አዲስ መገለጫ ቋንቋ አገኘ። እግር ኳስ፣ ከወልዋሎ ሜዳዎች ላይ የተቆጠሩት ድንቅ ጎሎች የከተማ ወጣቶች ተስፋና ጽናት አሳዩ። ከዚያም እግር ኳስ ጨዋታ በላይ የሆነ አንድና ድንቅ ታሪካዊ ምሽት መጣ። ወልዋሎ አዲግራት ዩኒቨርሲቲ ከሲዳማ ቡና 90 ደቂቃዎች አንድ ዋንጫ፣ የሺዎች ህልም። የመጨረሻው ፊስካ ሲነፋ ታላቁ የኢትዮጵያ ዋንጫ ወደ ሰሜን ተጓዘ። ወልዋሎ የኢትዮጵያ ዋንጫ ወደ ሰማይ ሲያነሳ አዲግራት አብራ ተነሳች። ያ ድል የኳስ ብቻ አልነበረም፣ የጽናት ድል፣ የእውቀት ድል። ለመረሳት ያልፈቀደችው ከተማ የክብር አክሊል ነበር።
ድሉ የእያንዳንዱ ተማሪ፣ የእያንዳንዱ ቤተሰብ፣ የእያንዳንዱ የአዲግራት ጎዳና ነበር። አንዳንድ ከተሞች በጦርነታቸው ይታወሳሉ፣ ሌሎች ደግሞ በሐውልቶቻቸው። አዲግራት ግን ከሁሉ በላቀ ነገር ትታወሳለች። ማንነቷ ፈጽሞ ባለመረሳት አቅሟ የመስቀሉ እሳት ከጠፋ በኋላ፣ የመጨረሻው ፊስካ ድምፅ ከቀነሰ በኋላ አዲግራት መንፈስ እንደ ጸና ይኖራል። በአብያተ ክርስቲያኖቿና በመስጊዶቿ፣ በዩኒቨርሲቲዎቿ፣ በታሪኮቿ፣ በወልዋሎ ሜዳ ትውስታ እና አሁን ደግሞ በኢትዮጵያ ዋንጫ ውስጥ። ምክንያቱም አንዳንድ ከተሞች ከድንጋይ ይሰሩ ይሆናል፣ አዲግራት ግን የተሰራችው ካጠፋ ትውስታ ነው። መልካም ጊዜ። አንድሮሜዳ ፖድካስት تسقينا وإنا حال نبي سامرنا برأيتي كنا عسل كمهبي ادخل قبل تكبر في المرمان يوم كون تبع ويوان الصغير لنا